ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ነቢይና ወአላ አሊሂ ወአስሃቢሂ ወመን ዋላ ፈሰላሙን አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊሙና ሙስሊማት እንዲሁም ይህን ምራ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ ዛሬ የምንመለከተው ደግሞ ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 እና 7 ላይ ያህዌም አለ ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው ይላል። ስለዚህ ማንን ነው ኑ እያለ የሚያዘው እንውረድ የሚለውን ክርስቲያኖች ምን ይላሉ? አብ ወልድና መንፈስ ቅዱስን ኑ እያለ እያዘዛቸው ነው ይላል። ዘፍጥረት ምዕራፍ 11 ቁጥር 6 እና 7 ላይ ያህዌም አለ ነው የሚለው። ዘዳግም 6:4 ላይ ያህዌ አንድ ነው። ያ አንድ ያህዌ እነማንን ነው ኑ ያለው? መመለስ መቻል አለበት ራሱ ኖርማሊ ማለት ነው። እነማንን ነው ኑ ያለው? አውዱ ላይ ስንመለከተው አብ ነው ለወልድና ለመንፈስ ቅዱስ እንውረድ ያለው ብሎ ከነቢያትም ከሐዋርያትም ጠቅሶና አጣቅሶ በመረጃና በማስረጃ ያቀረበም አንድም የለም ራሱ ኖርማሊ። ስለዚህ ምን ማለት ነው? ኑ ማለት ራሱ እኮ ትእዛዝ ነው ራሱ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 3 ላይ ተመልከቱ። እርስ በርሳቸው ኑ ጡብ እንስራ አሉ ይላል። ዘፍጥረት ምዕራፍ 37 ቁጥር 20 ተመልከቱት ራሱ። አሁንም ኑ እንግደለው፣ በአንድ ጉድጓድ ውስጥ እንጣለው አሉ የያዕቆብ ልጆች የዮሴፍ ወንድሞች ማለት ነው። ኦሪት ዘኍልቍ ምዕራፍ 14 ቁጥር 4 ላይ እርስ በርሳቸው ኑ አለቃ ሾመን ወደ ግብፅ እንመለሳሉ ይላል። ኑ የሚለው ነገር ፈርስት ፐርሰን ለሰከንድ ፐርሰን ላሉ አካላት መነጋገርን ነው የሚያሳየው። አንደኛ ሳሙኤልም ምዕራፍ 11 ቁጥር 14 ላይ ሳሙኤልም ህዝቡ ኑ ወደ ገልጌላ እንሂድ፣ በዚያ መንግስትን እናድሳሉ ይላል። ሰዎች ለሰዎች ኑ ብለው በትእዛዛዊ ግስ ወይም በኢምፐራቲቭ ፎርም በትእዛዛዊ ግስ ማዘዛቸው የደረጃ መገዛዛትን ነው የሚያሳየው። ፈንክሽናል ሰቦርዲኔሽን ነው የሚያሳየው ራሱ። እንስራ፣ እንግደለው፣ እንጣለው፣ እንመልስ፣ እንሂድ፣ እናድስ የሚሉት ነገር ማለት ነው። ፈጣሪ ግን አንድ አምላክ ነው ያለው። ይህ አንድ አምላክ ፍጡራንን ኑ ይላል። ለምሳሌ ኢሳይያስ ምዕራፍ 1 ቁጥር 18 ላይ ኑ እንዋቀስ ይላል ያህዌ አለ። ያህዌ ማንን ነው እንዋቀስ እንፋረድ ያለው ስንል የእስራኤልን ህዝብ ነው። የእስራኤልን ህዝብ ኑ የሚልበት ትእዛዛዊ ግስ ምንድነው? ፈንክሽናል ሰቦርዲኔሽን ሳይሆን ኦንቶሎጂካል ሰቦርዲኔሽን ነው የሚሆነው። የባህሪ መገዛዛት ነው፣ የግብር መገዛዛትን አይደለም የሚያመለክተው። ኦንቶሎጂካል ሰቦርዲኔሽን መሆኑ የምናውቀው ፈጣሪ ነው፣ እስራኤላውያኖች ፍጡር ናቸው። ስለዚህ ፍጡራንን ኑ እያለ የሚናገረው ነገር ኢምፐራቲቭ ፎርሙ በሁለተኛ መደብ ላይ ያለው ኑ የሚልበት ተመሳሳይ ነገር ነው። ስለዚህ ይህን ነገር ከያዝን ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 እና 7 ላይ ያህዌም አለ ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማ ቋንቋቸውን በዚያ እንደባልቀው አለ ይላል። ስለዚህ እዚህ ጋር አሁን ኑ የሚለው ነገር እነማንን ነው? ሀባ የሚለው ማለት ነው። ሀባ ማለት ኑ ነው ራሱ። በዕብራይስጥ እንደምታውቁት ሲንጉላር ዱዋልና ፕሉራል የሚባል ነገር አለ። ሰከንድ ፐርሰን እና ሰርድ ፐርሰን ላይ ማለት አንዱ አምላክ ሁለት አካላትን እያነጋገረ ቢሆን ኖሮ ሀባ የሚለውን ቃል አይጠቀምም ነበር። ሀበህ የሚለውን ነበር የሚጠቀሙ። ሀበ ማለት ድዋን ነው፣ ለሁለት ፐርሰኖች የምንጠቀምበት ነው፣ ከፊት ለፊት ላሉ ማለት ነው። ስለዚህ አበህ ሳይሆን አባህ ነው ብሎ ያስቀመጠው ማለት ነው። ከሁለት በላይ የሆኑ ለሆኑ ማንነቶች ናቸው ኑ እያለ የሚያዛቸው። ስለዚህ አብ ለወልድና ለመንፈስ ቅዱስ ነው ኑ እያላቸው የሚለው ትምህርት ባይብል ላይ በባትሪ ብትፈልጉት ሽታውን አታገኙትም። ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 እና 7 ጠቅሶና አጣቅሶ ለስላሴ ትምህርትም ወይም ለወልድና ለመንፈስ ቅዱስ የተጠቀመ ሐዋርያም ነብይም አንድ አናገኝም ራሱ ማለት ነው። ካልሆነ ታዲያ እነማንን ነው ኑ ያለው የሚለውን መረጃም ማስረጃም ማግኘት ይቻላል። እንደምታውቁት ጁብሊ የሚባል መጽሐፍ አለ በውጭው ዓለም አፖክሪፋ ተብሎ በአይሁዶች የተነገረ ነገር አለ። እንደገና ደግሞ በኢትዮጵያ በሀገራችን ደግሞ ኩፋሌ ይባላል ማለት ነው። ጁብሊ ማለት ራሱ የሚከፋፈል 50ኛው ዩቢልዩ ምናምን በዓል የሚከበርበትን ስለሚከፋፈል ከኦሪት ላይ ተከፍሎ የመጣ ነው ተብሎ ነው የሚታመነው። ኩፋሌ ማለት ራሱ የተከፈለ ማለት ነው ራሱ። መጽሐፈ ኩፋሌ ምዕራፍ 1 ቁጥር 25 ላይ አማርኛው መልአከ ገጹ ማለትም የፊቱ መልአክ እንዲህ አለው፣ ዓለም ከተፈጠረ ጀምሮ ለዘላለም የሚመሰገንበት ቤተ መቅደስ በመካከላቸው እስኪሰራ ድረስ እግዚአብሔር ለሁሉም እስኪታይ ድረስ የሚሆነውን ለሙሴ ጻፍለት አለው ይላል። ፈጣሪ ነው የሚያዘው ራሱ። ጁብሊ 1:26 ላይ የእንግሊዝኛውን ማየት ትችላላችሁ። የዕብራይስጡ ላይ ደግሞ ጁብሊ 1:38 ላይ ማግኘት ትችላላችሁ ማለት ነው። መልአኩን ምን ብሎ አዘዘው? ወደ ሙሴ ማለት ነው። ጁብሊ 1:28 እንግሊዝኛው ላይ ወይም ደግሞ መጽሐፈ ኩፋሌ ምዕራፍ 2 ቁጥር 1 ላይ
ጁብሊ ምዕራፍ 2 ቁጥር 1 ላይ ጁብሊ ምዕራፍ 1 ቁጥር 39 ላይ የዕብራይስጡ ላይ ምን ይላል? በእስራኤል ሰራዊት ፊት የሚሄድ መልአክ ገጹ የዘመኖችን አከፋፈል የተጻፈበትን ጽላት ያዛል። መልአክ አሁንም መልአክ ነው የመጣው፣ ወደ ሙሴ የመጣው መልአክ ነው። እሺ አሁንም ጁብሊ ምዕራፍ 2 ቁጥር 1 ላይ እንግሊዘኛው the angel of the presence of speak to Moses according to the word of God ነው የሚለው። ምንድነው? መልአክ ገጹ በእግዚአብሔር ቃል ሙሴን እንዲህ አለው ይላል። ምን አለው? እግዚአብሔር አምላክ በ6 ቀን ፍጥረትን ሁሉ ፈጥሮ ፈጠረ፣ የፍጥረት ነገር ሁሉ ጻፍ አለው ይላል ለሙሴ። መጽሐፈ ኩፋሌ ምዕራፍ 2 ቁጥር 4 ላይ ታገኙታላችሁ። በዕብራይስጡ ጁብሊ ላይ ደግሞ መጽሐፈ ኩፋሌ ጁብሊ ምዕራፍ 2 ቁጥር 1 ላይ ታገኙታላችሁ ማለት ነው። አሁን ይሄ መልአክ መጣና ፊት ለፊት እያናገረ ያለው ሙሴን ማናገር ጀመረ ማለት። ሲያናገረው ምን አደረገ? መጽሐፈ ኩፋሌ ምዕራፍ 10 ቁጥር 13 ላይ ምን አለ? አምላካችን እግዚአብሔር እኛን እንዲህ አለን አለ። ማን ነው የሚለው? መልአኩ ነው መጥቶ የሚለው። እነሆ አንድ ቋንቋ የሆነ ሕዝብ ግንብ ይሰራ ጀመረ። አሁንም ከእርሱ ፈጽሞ እንዳናጠፋ ኑ እንውረድ፣ የአንዱን ቋንቋ እንዳይሰማ ቋንቋቸውን እንደባልቀው አላቸው ማለት ነው። ለማን ነው ያለው? ለእኛ አለን። አምላካችን እግዚአብሔር እንዲህ አለን። ለመላእክቱ ነው ያለው። ጁብሊ ምዕራፍ 10 ቁጥር 22 ላይ እንግሊዝኛው ላይ ታገኙታላችሁ። and the Lord our God said unto us አምላካችን ማን ነው? ጌታ አምላካችን ለኛ እንዲህ አለ። ራሱ ምን አለን አለ? ጎቱ ኑ ሌት አስ ጎ ዳውን ኑ እንውረድ አለን አለ ይላል። ኮንፋውንድ ዜር ላንጉጅ ቋንቋቸውንም እንደባልቀው ብለዋል ይላል። ጁብሊ አሁንም የዕብራይስጡ ላይ ምዕራፍ 10 ቁጥር 31 ላይ ነው የምታገኙት። ለማመሳከሪያ ያክል ነው። ስለዚህ መጽሐፈ ኩፋሌ ምዕራፍ 10 ቁጥር 13 ላይ ግዕዙም ደግሞ ምን ይላል? ወይቤለነ እግዚአብሔር አምላክነ ለነ እግዚአብሔር አምላክም ለኛ እንዲህ አለ፣ ናሁ ሕዝብ አሃዱ እነሱ አንድ ናቸው፣ ወጠነ ይግበር እንደዚህ አይነት ነገር ወይዜኑ ይትረሐቁ ምኔሁ ኑ ኑረድ ኑ ኑረድ ወንከውን ልሳናቲሆሙ ኑ እንውረድና ቋንቋቸውን እንደባልቀዋል። ንረድ የሚለው ኑ የሚለው የሚያመለክተው መላእክትን ነው። ወይቤለነ እግዚአብሔር አምላክነ እግዚአብሔር አምላክ ለኛ እንዲህ ያለን አለ። እንደውም አማርኛው የሚያደርገው ምንድነው? ፈጣሪያችን እግዚአብሔር ለኛ እንዲህ ያለን ብለው ያስቀምጡት አሉ። ስለዚህ ፈጣሪያችን እግዚአብሔር የሚሉት መላእክት ናቸው። ለኛ እንዲህ ያለን ብለው አስቀምጠውልናል። ኩፋሌ ምዕራፍ 10 ቁጥር 13 የ1980 ትርጉሙን የመጀመሪያውን ተመልከቱ። ፈጣሪያችን እግዚአብሔር እኛን እንዲህ ያለን አንድ ቋንቋ የሆነው ወገን ይሰሩ ጀመር፣ ኑ ወርደን በቋንቋ እንለያቸዋል። ስለዚህ ፈጣሪ እነማንን ነው ኑ እንውረድ እያለ ያለው ስንል መላእክትን ነው። ምክንያቱም መላእክትን ነው የሚያዘው ፈጣሪ ስንመለከተው ማለት ነው። የአይሁዶች መጽሐፍም ስንመለከተው ታርገም የሚባል መጽሐፍ አለ። ታርገም ማለት ትርጉም ማለት ነው፣ ትራንስሌሽን ማለት ነው። ለምሳሌ ዕዝራ ምዕራፍ 4 ቁጥር 7 ላይ በአረማይክ ቋንቋ ተተርጉሙ ለሚለው የቀረበው ቃል ትርጉማም የሚል ነው። ልክ በ110 ድህረ-ልደት የተዘጋጀው የብሉይ ኪዳን ማብራሪያ ነው። አቂላ ያዘጋጀው ማብራሪያ ደግሞ ታርገም አቂላስ ይባላል። እንዲሁም የኢየሩሳሌም ታርገም የሚባለው ደግሞ ዮናታን ቤን ኡዚኤል ያዘጋጀው ማብራሪያ ደግሞ ታርገም ዮናታን ይባላል ማለት ነው። ታርገም ዮናታን ላይ ኦሪት ዘፍጥረት ምዕራፍ 11 ቁጥር 7 ላይ ምን ይላል? ጌታም በፊቱ ለሚቆሙ መላእክት ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው ይላል። በነገራችን ላይ ታርገም ዮናታን ማለት በጣም ነው የሚገርመው ራሱ ኖርማሊ ማለት ነው። ታርገም ዮናታን ስትመለከቱት በ110 ድህረ-ልደት የተዘጋጀው የመጀመሪያው የአቂላ የሚባለው ነው። ይሄኛው ደግሞ ታርገም ዮናታን የሚባለው ደግሞ ጥንት ነው፣ ኢየሱስ ከመምጣቱ በፊት የተተረጎመ ትርጉም ነው። ስለዚህ ዘፍጥረት 11:7 ላይ ጌታም በፊቱ ለሚቆሙት መላእክት ኑ እንውረድ፣ አንዱ የአንዱን ቋንቋ እንዳይሰማው እንደባልቀዋል ይላል። የሚገርማችሁ ነገር ታርገም ዮናታን የሚባለው ነገር የሚገርም ነገር አለው ራሱ ኖርማሊ በደንብ አላስተዋልነውም እንጂ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ያለውንም ይነግረናል። ጌታ በፊቱ ለሚያገለግሉ መላእክት ሰው በመልካችን እንደ ምሳሌያችን እንፍጠር አለ ይላል። ለመላእክትም ያላቸው እንፍጠር ያለው ለመላእክት ነው። ባለፈው አብራርተነው ነበረ። እንደገና ደግሞ ዘፍጥረት 2:18 ላይ ያለውንም በተመሳሳይ ነው የሚያስቀምጡት። ማነው ዘፍጥረት 3:22 ላይም በተመሳሳይ ነው የሚያስቀምጡት። 3:22 ላይ ምን ይላሉ? ጌታ አምላክም በፊቱ ለሚያገለግሉ መላእክት እነሆ አዳም በሰማያት በላይ ብቸኛ እንደሆንኩኝ፣ እነሆ እኔ በሰማያት በላይ ብቸኛ እንደሆንኩኝ፣ አዳምን በምድር ላይ ብቸኛ ነው። ከእርሱ የተነሳ
መልካምና ክፉን ለይተው የሚያውቁ ይሆናሉ አለ ይላል። ተመልከቱ፣ ጌታ አምላክም በፊቱ ለሚያገለግሉ መላእክት አለ። ስለዚህ ዘፍጥረት 3:22 ላይ አዳም መልካምና ክፉን ለማወቅ ከእኛ እንዳንዱ ሆነ ብሎ ሲናገር እነማንን ታሳቢና ዋቢ ያደረገ ነው? መላእክት ነው። ለምን? ታርገም ዮናታን ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ ጌታ አምላክም በፊቱ ለሚያገለግሉ መላእክት ሲነግራቸው ነበር። ስለዚህ ምን አለ? እነሆ እኔ በሰማያት ላይ በብቸኛ እንደሆንኩኝ አዳም በምድር ላይ ብቸኛ ነው፣ ከእርሱ የተነሳ መልካምና ክፉን ለይተው የሚያውቁ ይሆናሉ። ስለዚህ አዳም አለ መልካምና ክፉን ለማወቅ ከእኛ እንዳንዱ ሆነ ሲል ጌታ አምላክ በፊቱ ለሚያገለግሉት መላእክትንም ጨምሮ ነው እኛ እያለ የሚናገረው ማለት ነው። ይህንን ነው የምንረዳው። አይ ቲንክ ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 እና 7 ላይ ያህዌም አለ ኑ እንውረድ እያለ ሲጠራ ኑ የሚለው መላእክትን እንደሆነ ነው የምንረዳው ማለት ነው። እና የቃሉን ድምፅ የሚሰሙት እነሱ ናቸው። የቃሉን ድምፅ ሰምተው የሚታዘዙት ማለት ነው። ያንን ምን ላይ እናገኘዋለን? የቃሉን ድምፅ የሚሰሙት መላእክት እንደሆነ መዝሙረ ዳዊት ላይ እናገኘዋለን። እስቲ መዝሙረ ዳዊት ላይ እንየው፣ እናውጣው ጥቅሱን። እሺ መዝሙረ ዳዊት ምዕራፍ 103 ቁጥር 20 ላይ ተመልከቱት። ራሱ ኦሪት መዝሙረ ዳዊት ምዕራፍ 103 ቁጥር 20 ላይ ቃሉን የምትፈጽሙ ብርቶችና ኃያላን የቃሉን ድምፅ የምትሰሙ መላእክት ሁሉ እግዚአብሔርን ባርከዋል ራሱ። ስለዚህ የሚያመለክተው እነማንን ነው? መላእክት ነው። የቃሉን ድምፅ ሰምተው የሚታዘዙት ኑ ብሎ የሚያዛቸው የሚታዘዙትም በኋላ ላይ ኑ እንውረድ ሲል በኋላ ላይ የሚወርዱት መላእክት ናቸው ራሱ ኖርማሊ ማለት ነው። ያንን ደግሞ ኦሪት ዘዳግም ምዕራፍ 32 ላይ እናገኘዋለን ማለት ነው። ኦሪት ዘዳግም ምዕራፍ 32 ላይ ማነው? ኦሪት ዘዳግም ምዕራፍ 33 ላይ እናገኘዋለን ቁጥር 2 ላይ የያህዌ ሰው ሙሴ ሳይሞት የእስራኤል ልጆች የባረከበት በረከት ይችላልና እንዲህም አለ፣ ያህዌ ከሲና መጣል በሴርም ተገለጣል፣ ከፋራን ተራራም አበራላቸው፣ ከአላፋት ቅዱሳኑ ጋር መጣል፣ በስተቀኙም የእሳት ሕግ ነበር አለ። ስለ ቶራ ሲያወር አላፋት ቅዱሳኑ የተባሉት እነማን ናቸው ተብለን ስንጠይቅ መላእክት ናቸው። ሁሉም ይስማማሉ፣ በዚህ ሸክ የለውም። ስለዚህ ያህዌ ሲወርዶ ሲመጣ ከማ ጋር ነው የሚመጣው? ከአላፋት ቅዱሳኑ ጋር ከመላእክቱ ጋር ከሆነ ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 እና 7 ላይ ኑ ብሎ አዟቸው እንውረድ የሚለው ከመላእክት ጋር መሆኑን በቀላሉ ፍንጭ አለን፣ መረጃም አለን፣ ማስረጃም አለን። ነገር ግን ወልድ ለማነው አብ ለወልድና ለመንፈስ ቅዱስ ኑ እያላቸው እንደሆነ የሚያሳይ ምንም አይነት የባይብል ማስረጃ እናገኝም ማለት ነው። ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 እና 7 ላይ ያለው ለሥላሴ ትምህርት ማስረጃም መረጃም መሞገቻም መሟገቻም አይሆንም ነው የምንለው። ከብዙ በጥቂቱ ይሄን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።